በርካታ ቦታዎች እየተያዙ ነው። ደሴ ዙሪያዋን ለፋኖ ምናልባትም ግስጋሴ በሯን ከፍታ ልትሰጥ የምትችልበት ሁኔታ እንደሚኖር ምንም ጥርጥር የለውም። የአብይ አህመድ አገዛዝ በጣም ድንጋጤ ውስጥ እንዳለ መረጃዎች ያመለክታሉ። ያልተጣሩ ነገር ግን ተጨማሪ ማጣራቶች የሚፈልጉ አንዳንድ ነገሮችን እየሰማን እንገኛለን። አገዛዙ በጣም ተደናግጧል። የሰራዊቱን አዛዦች ስለ ሁኔታው ስብሰባ ጠርቶ እያነጋገረ እንዳለም ሰምተናል። ስለዚህ ነገሮች ይለዋወጣሉ። በሚቀጥሉት ቀናት ውስጥ በጎጃም በጎንደርና በሸዋ ዳግም የወሎ ተጋድሎ ሲስፋፋ የሚፈጠረውን ነገር በታሪክ ቁጭ ብለን ለመታዘብ እድለኛ የምንሆን ይመስለኛል። ለማንኛውም አጠቃላይ ምን አለ መሳይ ሰራዊቱ አጠቃላይ ዩኒፎርም ለብሶ መንቀሳቀስ ስለሰጋ በሰሜን ወሎ እና በተለይ በደቡብ ወሎ አካባቢ የተመታው ሰራዊት ልብሱን እያወለቀ ክላሽ እየሰጠ የመከላከያ ልብሱን አውልቆ ክላሹን በመስጠት የሲቪል ልብስ በመልበስ ከአካባቢው መጥፋት ነው የሚፈልገው። በርካታ አሁን ዛሬ እንኳን የአንድ ኮር የምስራቅ አማራ ኮር አንድ በሚንቀሳቀስበት አካባቢ የደቡብ ወሎ አካባቢ በርካታ ስናይፐሮችና 6 ክላሾች ለገበሬ የተሰጡ ነው የተገኘው። መጣው አስረክበዋል። እነዚህ የመከላከያ ሰራዊት አባላት የያዙትን መሳሪያ ዩኒፎርማቸውን አውልቀው ወደ ቤተሰቦቻቸው መሄድ ነው የሚፈልጉት። አለዚያም ደግሞ ከበባ ከተፈጸመባቸው ለፋኖ ኃይሎች እጃቸውን መስጠት ነው የሚፈልጉት። አጠቃላይ ስርዓቱ በተለይ የመከላከያ ሰራዊቱ እጅግ በጣም ተረብሿል። እንግዲህ ምክንያቱ ምንጩ ምን እንደሆነ ለኛ ለሰሚዎቹ ግራ ነው ያጋባው። ምክንያቱም በላይ ነው አዳዲስ መረጃዎች እየመጡ የሚገኙት። እንግዲህ ደቡብ ወሎ ላይ ጥቃት ተፈጸመ። ቦሩ ሜዳ ላይ ከፍተኛ ውጊያ ተደርጎ የቦሩ ሜዳ ከተማ የፋኖ ኃይሎች ተቆጣጠሩ ተብሎ በትናንትናው ዕለት ተዘግቦ በጣም ከፍተኛ ርቀት ባለው በ80 እና በ90 በ100 ኪሎ ሜትር ርቀት ላይ የሚገኙት እነ ጃማ ደጎሎ፣ አጅባር፣ ለጋሃዲና ዴንሳ ከተማ እንዲሁም መካነ ሰላም ከተማ በፋኖ ቁጥጥር ስር ገቡ ሲባል እንዴት ነው ተቀናጅተው ይህን ያክል ኪሎ ሜትር ተከታትለው ሂደው የመከላከያ ሰራዊቱን እየመቱት ያለው ለማለት የሰው ልጅ በእግሩ ሂዶ 100 ኪሎ ሜትር ሂዶ አጥቅቶ መሽፍን ሰብሮ የመከላከያ አስወርዶ እንደ ከብትና እንደ በግ በአጠቃላይ እንደ ቆላ ከብት አሰልፎ ሲነዳው ማየት በጣም ለአእምሮ ለመቀበል በጣም የሚከብድ ነገር ነው። ነገር ግን ስርዓቱ አጠቃላይ ከፍተኛ ስጋትና ፍርሃት ተፈጥሮበታል። በተለይ ከወሎ ወደ ጎጃም የሚወስደው በመካነ ሰላም አድርጎ መርጦ ለማርያም አድርጎ ሞጣ የሚገባው መንገድ ለበርካታ ጊዜ በህዝብ ላይ ከፍተኛ በደል ሲፈጸም ነበረ። ምናልባትም 1 ዓመት ሆኖታል ያ መንገድ ዘግቶ ህብረተሰቡ ማዳበሪያ እንዳያገኝ፣ ህብረተሰቡ በዛ አካባቢ ሕክምና እናት ነፍሰ ጡር የሆነች እናት ሕክምና እንዳታገኝና በሰላም እንዳትወልድ ለማድረግ የኢንዱስትሪ ግብአቶች ወደ እነዚህ ከተሞች እንዳይገቡ ለማድረግ መንገዱን ለ1 ዓመት ዘግቶ ህብረተሰቡን ከፍተኛ ስቃይ ውስጥ ሲከት እንደነበረ ይታወቃል። ዛሬ ይሄ መንገድ የመካነ ሰላም ከተማ በፋኖ ቁጥጥር ውስጥ ገባ ማለት በዛ አካባቢ ገበሬው በነፃነት የፈለገውን ማድረግ የሚችልበት ነገር ስለሚፈጠር ራሱ ገበሬው ከፋኖ ኃይሎች ጋር ሆኖ ሰራዊቱን በዛ አካባቢ የተበተነውን ሰራዊት ጉሮሮን እያነቀ ለመከላከያ ለፋኖ ኃይሎች እንደሚያስረክ ስርዓቱ በደቡብ ወሎ እና በሰሜን ወሎ ብቻ ሳይሆን በጥቂት ቀናት ውስጥ በአማራ ክልል ምናልባትም ሰራዊቱ በሁለት እግሩ የማይቆምበት ብቻ ሳይሆን ከክልሉ ወጥቶ የሚሄድበት ሌላ ነገር ምክንያት ፈጥሮ የሚሄድበትን መንገድ እያመቻቸ እንደሆነ ነው ማየት የሚቻለው። ምክንያቱም መሳይ ከፍተኛ የሆነ የድሮን ድብደባ በአንድ ከተማ ላይ መፈጸም ህዝቡንን ለመበቀልና አጠቃላይ ተስፋ እንዲቆርጥ ለማድረግ ካልሆነ በስተቀር ወታደራዊ ጠቀሜታም የለውም። የወልዲያን ከተማ በቁጥጥራቸው ስር ቢያደርጉትም እንኳን ቢያደርጉትም እንኳን ከመሀል ላይ በውቅያኖሱ ላይ እንደሚገኝ ደሴት ሰራዊቱ በየት በኩል አድርጎ ነው ግብአት ሊያስገባ የሚችለው? ምግብ፣ ሎጂስቲክስ፣ ተተኳሾችን ሊያስገባ የሚችለው በየት አድርጎ ነው? ምክንያቱም ፋኖዎች አልፈው ደሴ ከተማ ፍጫ ስር ላይ ያሉ ወልዲያ ከተማ ላይ ዋጋ የሚከፍለው ፖለቲካዊ ፕሮፓጋንዳ ለመስራት ካልሆነ በስተቀር ሌላ ወታደራዊ ጠቀሜታ የለውም። ነገር ግን ሰራዊቱ ፈርሷል። ይልቅ የፋኖ ኃይሎችን በጣም ጠንቅቄ ማሳሰብ የምፈልገው ነገር እያንዳንዱ የፋኖ ሰራዊት በሚገባበት ከተማ ላይ ተሰብስቦ አንድ ቦታ ላይ እንዳያድር። ከዚህ በፊት በጋሸና አካባቢ የትግራይ ወጣቶች ወይም የትግራይ ኃይሎች ከውጊያ በኋላ ተሰብስበው በሆቴሎች በዛፍ ስር 200-300 ሆነው ለረፍት በተቀመጡበት ሰዓት በርካታ የትግራይ ተወላጆች በድሮን አልቀዋል ያኔ። ስለዚህ አንደኛ በብዙ ሺህ የሚቆጠሩ ወጣቶችን በብዙ ገንዘብ ከፍሎ በምዕራብ ጎንደር፣ በምዕራብ ወሎ፣ በሰሜን ወሎ እንዲሁም በደቡብ ወሎ አካባቢ የድሮን አስተኳሽ መረጃ ሰጪዎችን ስላሰማራ
ጥንቃቄ ማድረግ ሲያርፉም ተበትነው ማረፍ እንዳለባቸው እንቅስቃሴ ሲያደርጉም ደስታቸውን ከተሞችን ሲቆጣጠሩ ደስታቸውን በጋራ መግለጽ እንደሌለባቸው በጣም ተራርቀው መሄድ እንዳለባቸው ነው የወታደራዊ ባለሙያዎች እየተነተኑ ያሉት። ይሄ ነገር ከትናንትና ስህተት መማር እንዳለባቸውና መንግስት ከዚህ ከድሮኑ በቀል ውጪ በእግረኛ ወታደር ማሸነፍ እንደማይችል ስለሚያውቀው እዚህ ላይ ከፍተኛ ጥንቃቄ ማድረግ እንዳለባቸው ነው ማሳሰቢያ መስጠት ፈልገው። መሳይ እንግዲህ በጣም ነው ማመሰግነው። መረጃዎች አሁንም እየመጡ ነው። ሰብሰብ አድርገን ደግሞ በነገው ዝግጅት እንመለሳለን። 61ኛ 65ኛና 12ኛ ክፍለ ጦሮች እንዲሁም ሌሎች ከካርታ መሰረዛቸው ነው ከአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዚህ ያገኘነው መረጃ የሚያመለክተው። እነዚህ ክፍለ ጦሮች እንግዲህ ከካርታ ላይ ተሰርዟል ማለት በተመደቡበት ቦታ የሉም የሚል ድምዳሜ እንድንሰጥ የሚያደርግ ነው። ያው ብልጽግና በራሱ ድሮን የራሱን ሰራዊት እየደበደበ እንደሆነም ተሰምቷል። በባለፈው አብይ አህመድ የሰጠው ማዕረግ እድገትም በብዙ ሁኔታ ውጤት ያመጣ አይደለም። ኩርፊያና የበለጠ አሉታዊ ነገሮችን ይዞ እየመጣ እንዳለ ነው የሚሰማው። ደሴ ዙሪያ ገባው በፋኖ መዘጋቱ እየተነገረ ነው። በከተማው ዙሪያ ፋኖ ጥብቅ ቁጥጥር እያደረገ ነው። የፍተሻ ኬላዎችም መዘርጋታቸውን የሰማ ነው። የደቡብ ወሎ ዞን ካድሬዎች አንድ ሁለት እያሉ ከተማዋን ለቀው እየወጡ እንዳለም ነው የሰማ ነው። የደሴ ከተማ ብልጽግና ከሚባል እንደው አጠቃላይ ስርዓት ራሱን የሚያጸዳበትና ነጻ የሚወጣበት ጊዜ እየጠበቀ እንዳለም በአካባቢው የሚነገሩ የሚሰሙ የህዝቡ አስተያየቶችን እየሰማን ነው። ቀደም ሲል አንተም የጠቀስከው አለ በወልዲያ ዙሪያ የህግ ማስከበር እርምጃ 2 የሻዕቢያ ኮሎኔሎች 27 የሻዕቢያ ወታደሮች እንደዚሁም 55 የህወሓት ታጣቂዎች ተማርከዋል የሚል ይህንን ድል ለማኮሰስና ጥላሸት ለመቀባትና ሌሎች ኃይሎች ያሉበት የሚል እንደው ደጋፊዎቻቸውን ለማጽናናት እንዲህ አይነት ሐሰተኛ መረጃ እየፈበረኩ እያሰራጩ ይገኛል። ምንም ሆነ ምን የትም ፍጪው ዱቄቱን አምጪው ነው። እኛ እስከምናውቀው ድረስ በሻዕቢያም ሆነ በህወሓት የታገዘ ትግል አይደለም። ይሄ ራሳቸውን ችሎ በራሳቸው አቅም የሚደረግ ትግል ነው። ለማንኛውም ዋና ውጤቱ ነው። ውጤቱን እንደምናየው ከሆነ የአገዛዙ አከርካሪ ተሰብሯል። ከዚህ በኋላ እንደው በአሸናፊነት የሚቀጥልበት ምንም ሁኔታ የለም። በሌሎች አካባቢዎች ተጨማሪ ድሎች ሲገኙ ደግሞ አጠቃላይ ኢትዮጵያ ነጻ የምትወጣበት መንገድ በግልጽ ለኢትዮጵያውያን የሚታይ እንደሚሆን ምንም ጥርጥር የለውም። አመሰግናለሁ። የምጨምረው ከሌለ መሳይ የምጨምረው ነገር ባይኖርም እንግዲህ መከላከያው ይሁን የመንግስት ፖለቲከኞች የቀን ፍጆታ ሊሆናቸው የሚችለውን ድል ለአንድ ቀን ብቻ የሚሆናቸውን ድል ለማግኘት ከፍተኛ የሆነ የፖለቲካና ወታደራዊ እንቅስቃሴ እያደረጉ ነው። አጠቃላይ ሰራዊቱ ፈርሷል። ነገር ግን ማለት የምችለው ሽል ከሆነ ይገፋል፣ እህል ከሆነ ይጠፋል የሚባል አባባል አለና ነገ የምናየው ነገር ነው። መከላከያ ሰራዊት በዛ አካባቢ ተመልሶ ራሱን አገግሞ የለቀቃቸውን ቦታዎች ሊቆጣጠር በማይችልበት ደረጃ ላይ ነው ያለው እያለ ነው። እነሱ ደግሞ ፖለቲካ ፕሮፓጋንዳ ሰርተው ይህን ያክል ወልዲያ ከተማ አካባቢ ላይ የሻዕቢያ የትህነግ ኃይሎች እንዲሁም ጽንፈኛ የፋኖ ኃይሎችን ማረክን፣ ገደልን፣ አጸዳን እያሉ በዲጂታል ሚዲያ እየደሰኮሩ ነው። ነገር ግን ነገ የምናየው ነገር ነው። ከተሞቹ በማን እጅ እንደሚገኙ ነገ በቪዲዮ የምናየው ነገር ስለሆነ ለነገ እናሳድረው ባይነኝ። መሳይ በጣም አመሰግናለሁ። እንግዲህ ስንገናኝ እንኳን ለብርሃነ መስቀሉ በዓል አደረሳችሁ ብለን መልካም ምኞታችንን ባለመግለጻችን ይቅርታ እንጠይቃለን። ዕለቱ የመስቀል በዓል ነው። እንግዲህ ኢትዮጵያውያን እንዲህ አይነቱን በዓል እንዲህ አይነቱን ለዘመናት አብሮ የዘለቀውን በዓል ሃይማኖታዊም ሆነ ሌሎች በዓላትን በደስታና በሰላም እንዳከብር እየተደረገ ያለበት ሁኔታ ስላለ መዘንጋታችን ብዙም ሰዎችን እንደማያስከፋ ተስፋ እናደርጋለን። ለማንኛውም ቢዘገይም በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ በማለት መልካም ምኞታችንን እንገልጻለን። አመሰግናለሁ። መልካም ምሳሌ። አመሰግናለሁ።